ሰላም ጤና ይስጥልን የቻናላችን ቤተሰቦች ዛሬ ቅዳሜ ሚያዝያ 19 የውጭ ሀገር ገንዘቦች ምንዛሬ በባንኮችና በጥቁር ገበያ በምን ያህል እየተመነዘረ እንደሆነ በዝርዝር እንመለከታለን። በዛሬው ዕለት አንድ ባንክ እጅግ በጣም አስገራሚ ምንዛሬ አውጥቷል። እሱ ባንክ ማን ነው? ምን ያህልስ እየመነዘረ ነው? የምንመለከተው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደነዚህ ፈጣን መረጃ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ። በመጀመሪያ እንግዲህ የምንመለከተው አንዱን የአሜሪካ ዶላር በጥቁር ገበያ በ188.43 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የአሜሪካ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ዘምዘም ባንክ ነው። ዘምዘም ባንክ አንዱን የአሜሪካ ዶላር በ154.56 ሳንቲም ገዝቶ በ157.65 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የአሜሪካ ዶላር ኢትዮጵያ ንግድ ባንክ በ153.21 ሳንቲም ገዝቶ በ156.28 ሳንቲም እየሸጠ ይገኛል። ወደ ዩሮ ስናልፍ አንዱን ዩሮ በጥቁር ገበያ በ220.95 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን ዩሮ በከፍተኛ ደረጃ እየመነዘረ የሚገኘው ገዳ ባንክ ነው። ገዳ ባንክ አንዱን ዩሮ በ184.8 ሳንቲም ገዝቶ በ188.5 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን ዩሮ ኢትዮጵያ ንግድ ባንክ በ179.54 ሳንቲም ገዝቶ በ183.13 ሳንቲም እየሸጠ ይገኛል። አንዱን የእንግሊዝ ፓውንድ በጥቁር ገበያ በ255.7 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የእንግሊዝ ፓውንድ በከፍተኛ ደረጃ እየመነዘረ የሚገኘው ንብ ባንክ ነው። አንዱን የእንግሊዝ ፓውንድ ንብ ባንክ በ206.72 ሳንቲም ገዝቶ በ210.86 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የእንግሊዝ ፓውንድ ኢትዮጵያ ንግድ ባንክ በ203.27 ሳንቲም ገዝቶ በ207.33 ሳንቲም እየሸጠ ይገኛል። ወደ ዩናይትድ አረብ ኤምሬት ድርሃም ስናልፍ አንዱን የዩናይትድ አረብ ኤምሬት ድርሃም በጥቁር ገበያ በ51.29 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ በከፍተኛ ደረጃ እየመነዘረ የሚገኘው አንዱን የዩናይትድ አረብ ኤምሬት ድርሃም ሂጅራ ባንክ ነው። ሂጅራ ባንክ በ46.28 ሳንቲም ገዝቶ በ47.2 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የዩናይትድ አረብ ኤምሬት ድርሃም ኢትዮጵያ ንግድ ባንክ በ41.71 ሳንቲም ገዝቶ በ42.55 ሳንቲም እየሸጠ ይገኛል። ወደሚቀጥለው ስናልፍ አንዱን የካናዳ ዶላር በጥቁር ገበያ በ137.88 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የካናዳ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ኢትዮጵያ ልማት ባንክ ነው። አንዱን የካናዳ ዶላር ኢትዮጵያ ልማት ባንክ በ112.74 ሳንቲም ገዝቶ በ115 ብር እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የካናዳ ዶላር ኢትዮጵያ ንግድ ባንክ በ109.97 ሳንቲም ገዝቶ በ112.17 ሳንቲም እየሸጠ ይገኛል። ወደ አውስትራሊያ ዶላር አልፈናል። አንዱን የአውስትራሊያ ዶላር በጥቁር ገበያ በ135.5 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የአውስትራሊያ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ስኬት ባንክ ነው። ስኬት ባንክ አንዱን የአውስትራሊያ ዶላር በ153.76 ሳንቲም ገዝቶ በ156.83 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የአውስትራሊያ ዶላር ኢትዮጵያ ንግድ ባንክ በ107.5 ሳንቲም ገዝቶ በ109.65 ሳንቲም እየሸጠ ይገኛል። ወደ ኩዌት ዲናር ስናልፍ አንዱን የኩዌት ዲናር በጥቁር ገበያ በ613.43 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የኩዌት ዲናር ኢትዮጵያ ልማት ባንክ ነው በከፍተኛ ሁኔታ እየመነዘረ የሚገኘው። አንዱን የኩዌት ዲናር በ502.58 ሳንቲም ገዝቶ በ512.63 ሳንቲም እየመነዘረ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የኩዌት ዲናር በ490.53 ሳንቲም ገዝቶ በ500.34 ሳንቲም እየሸጠ ይገኛል። ወደ ሳውዲ አረቢያ ሪያል ስናልፍ አንዱን የሳውዲ አረቢያ ሪያል በጥቁር ገበያ በ50.22 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የሳውዲ አረቢያ ሪያል በከፍተኛ ሁኔታ እየመነዘረ የሚገኘው ሂጅራ ባንክ ነው። ሂጅራ ባንክ አንዱን ሪያል በ44.79 ሳንቲም ገዝቶ በ45.69 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የሳውዲ አረቢያ ሪያል ኢትዮጵያ ንግድ ባንክ በ40.85 ሳንቲም ገዝቶ በ41.66 ሳንቲም እየሸጠ ይገኛል።
አንዱ የስዊስ ፍራንክ በጥቁር ገበያ በ239.95 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱ የስዊስ ፍራንክ በከፍተኛ ደረጃ እየመነዘረ የሚገኘው ዳሽን ባንክ ነው። ዳሽን ባንክ በ198.74 ሳንቲም ገዝቶ በ202.71 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የስዊስ ፍራንክ ኢትዮጵያ ንግድ ባንክ በ191.56 ሳንቲም ገዝቶ በ195.39 ሳንቲም እየመነዘረ ይገኛል። ወደሚቀጥለው ስናልፍ አንዱ የቻይና ዩዋን በጥቁር ገበያ በ27.57 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የቻይና ዩዋን በከፍተኛ ደረጃ እየመነዘረ የሚገኘው ስኬት ባንክ ነው። ስኬት ባንክ በ24.74 ሳንቲም ገዝቶ በ25.24 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የቻይና ዩዋን በ21.99 ሳንቲም ገዝቶ በ22.43 ሳንቲም እየሸጠ ይገኛል። ወደሚቀጥለው ስናልፍ አንዱን የጆርዳን ዲናር በጥቁር ገበያ በ265.88 ሳንቲም እየተመነዘረ ይገኛል። የባህሪን ዲናርን ደግሞ እንንገራችሁ። አንዱን የባህሪን ዲናር በጥቁር ገበያ በ499.41 ሳንቲም እየተመነዘረ ይገኛል። የዛሬው የተለያዩ ሀገራት የብር የምንዛሬ ዋጋ በባንክና በጥቁር ገበያ ተመልክተናል። በቀጣይ ፕሮግራማችን እስከምንገናኝ መልካም ቀን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን